ታላቋ አሜሪካ እያበቃላት ይሆን? ይህ በአሁኑ ወቅት ዓለማችን ያለችበት መስቀልቀል ሁኔታ በአንድ በኩል የሚታየውን የጂኦፖለቲካዊ ፍጥጫ፣ በሌላ በኩል ደግሞ አዲስ እየተከሰተ ያለው የጤና ስጋት በጥልቅ የሚመረምር ዝግጅት ይዘንላችሁ መጥተናል። የሰው ልጅ ታሪክ በአንድ ትልቅ የመድረክ ተውኔት ላይ የተመሰረተ ይመስላል። መጋረጃው ሲከፈት የምናየው ግን ሰላምን ሳይሆን ጥፋትን ነው። ዛሬ ሚያዝያ 2 2026 ዓለማችን በሁለት ግዙፍ አዙሪቶች ውስጥ እየናወጠች ትገኛለች። በአንድ በኩል የሚንቀለቀለው የጦርነት እሳት፣ በሌላ በኩል ደግሞ በዝምታ የሚሰርገው ሲካዳ የተባለው የቫይረስ ዝርያ 25 የአሜሪካ ግዛቶችን አጥቅቷል እየተባለ ነው። በቴህራን በቴል አቪቭ እና በዋሽንግተን መካከል ያለው ግንኙነት ዛሬ ከቃላት ጦርነት አልፎ ወደ ከባድ የጦር መሳሪያ ድምፅ ተሸጋግሯል። የጦርነት ግን በድንበር ብቻ የተገደበ አይደለም። የነዳጅ ፖለቲካ፣ በሆርሙዝ ወሽመጥ አካባቢ የሚሰማው የጥይት ድምፅ፣ በሩቅ አገራት በሚገኙ ማደያ ቤቶች ዋጋ ጭማሪ ሆኖ ተከስቷል። ነዳጅ የዓለማችን ደም ነውና ደሙ ሲቆም ደግሞ የኢኮኖሚው ልብ መምታቱን ያቆማል። የኑሮ ውድነቱ ሰንሰለት ከእስራኤልና ኢራን ፍጥጫ በስተጀርባ ያለው የሀያላን መንገታገት በደሃው ማዕድ ላይ የዳቦ ዋጋ ሆኖ ያርፋል። ዓለም በአንድ ትልቅ የዋጋ ግሽበት አዙሪት ውስጥ ገብታለች። ጦርነቱ በከባድ መሳሪያ ሲጮህ፣ ሲካዳ BA.3.2 የተባለው አዲሱ የኮቪድ ዝርያ ግን በዝምታ የአሜሪካን 25 ግዛቶች እያዳረሰ ነው። አንገት ይቆርጣል ይሉታል ሳይንቲስቶቹ። ይህንን ዝርያም ስሙና ሚስጥሩም እንደ ሲካዳ ነፍሳት ለዓመታት ተደብቆ ቆይቶ ድንገት ብቅ ያለው ይህ ቫይረስ የሳይንስ ሊቃውንትን ግራ አጋብቷል። ከ70 በላይ የዘረመል ለውጦችን አድርጎ የመጣው ይህ ጭራቅ የሰውነት መከላከያ ግንባታችንን ጥሶ ለመግባት እየሞከረ ነው። ከኮቪድ የባሰ ነው እየተባለ ነው። በላቦራቶሪዎች ውስጥ ያለው ትንታኔ እንደሚያሳየው ቫይረሱ እንደ ጦርነቱ ሁሉ ፈጣን ነው እየተባለ ነው። ነገር ግን እስካሁን ለሞት በማድረስ ረገድ ከቀደመው የከፋ መሆኑ አልተረጋገጠም ብለዋል ሳይንቲስቶቹ። ስጋቱ ያለው ከጦርነቱ ጋር ተዳምሮ የዓለምን የጤና ስርዓት ዳግም እያሽመደመደው ነው። ዛሬ ዓለማችን በአንድ ጫፍ በፈንጂ በሌላ ጫፍ ደግሞ በማይክሮስኮፕ በማይታይ ቫይረሶች እየተፈተነች ነው። የሀያላኑ ቁማር ዓለምን እያመሰ ነው። አሜሪካ በእስራኤልና ኢራን መካከል በምትወስደው እርምጃ ወይ ሰላምን ወይ የዓለምን መጨረሻ ትወስናለች። የኛ ድርሻስ በዚህ በረጅሙ የሰው ልጅ ጉዞ ላይ ጥቁር መጋረጃው እስኪገለጽ ድረስ እውነቱን ከፈጠራ፣ ስጋትን ከጥንቃቄ ለይቶ ማወቅ ደግሞ ግዴታችን ነው። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። ምንም እንኳን ይህ አዲስ መረጃ ደስ የሚል ባይሆንም በተለይ ደግሞ በአሜሪካ በእነዚህ 25 ግዛቶች ያላችሁ በጣም ጥንቃቄ እንድታደርጉ የጥንቃቄ መልእክትም ነው ይሄ ዝግጅት ማለት ነው። እንግዲህ እንደ ሁልጊዜውም እግዚአብሔር ጣልቃ እንዲገባ መጸለይ እንዳለብን ልናሳስባችሁ እንወዳለን እንጂ አንገት የሚቆርጥ ከአንገት በላይ በተለይ መተንፈሻ አካላትን የሚያጠቃ አዲስ ወረርሽኝ ተከስቷል ማለት ነው። አሁን ደግሞ በተለይ ካለንበት ውጥረት አንጻር ይሄ በጣም ከባድ ነው የሚሆነው። ዓለም ወደ ሎክዳውን ልትገባ ትችላለች ብለው ሰግተዋል ሳይንቲስቶቹ። ልክ እንደ ኮቪድ ሁሉ ጅምላ ጨራሽ ነው ተብሏል። ይሄ መረጃ ምን ይመስላል የሚለውን ከእናንተ ጋር ልንዳስሰው ወደናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። በአንድ በኩል የሚንቀለቀል የባሩድ ጭስ፣ በሌላ በኩል በማይክሮስኮፕ እንኳን ለመለየት የሚያዳግት ረቂቅ ወረርሽኝ ዓለም ዛሬ በሁለት ገደል መካከል ላይ እንድትወዛወዝ እያደረገ ነው። የኢራን የእስራኤል ሚሳኤሎች ሰማዩን ሲቀዱት፣ ሲካዳ የተባለው አዲሱ የቫይረስ ዝርያ ግን በዝምታ የአሜሪካን 25 ግዛቶች እያዳረሰ ነው ተብሏል። የአጋጣሚ መገጣጠም ነው ወይስ የጥፋት ድግስ? ዓለማችን ልክ እንደ ሰዓት ቆጣሪ ወደ አንድ ወደማይታወቅ ፍጻሜ እየተገፋች ትመስላለች አሉ ሳይንቲስቶቹ። ሰላም የናፈቀው የሰው ልጅ ዛሬ በሀያላን ሀገራት የጦር አውድማና በቤተ ሙከራዎች ውስጥ ስለተገኘው ቫይረስ እየተፈተነ ነው። በቴህራንና በቴል አቪቭ መካከል የተጀመረው ቀጥተኛ ግጭት ዓለምን ወደማይታወቅ አቅጣጫ እየመራት ነው። አሜሪካና አጋሮቿ በዚህ ጦርነት ውስጥ እጃቸውን ባስገቡ ቁጥር የነዳጅ ዋጋ ልክ እንደ ሰማይ ጠቀስ ህንጻ እየናረ ነው። ይህ ደግሞ በሩቅ አገራት በሚገኙ እናቶች ማዕድ ላይ የዳቦ ዋጋ ሆኖ ያርፋል። ጦርነት ማለት ጥይት ብቻ አይደለም። ጦርነት ማለት ኪስን የሚያደማ የኑሮ ውድነት፣ የተቋረጠ የንግድ መስመርና የሰው ልጅ ተስፋ መቆረጥም ጭምር ነው። የዓለም ኢኮኖሚ ልክ እንደ በሽተኛ በጽኑ እንክብካቤ ክፍል ውስጥ ትገኛለች። በዚህ ሁሉ ጩኸት መሃል ሲካዳ BA.3.2 የተባለው አዲሱ የኮቪድ ዝርያ በዝምታ መከራውን እያባባሰው ነው። የቫይረስ በ25 የአሜሪካ ግዛቶች ውስጥ መገኘቱ ለምን በዚህ የፖለቲካ ውጥረት ወቅት ሆነ የበርካቶች ጥያቄ ነው።
ሳይንቲስቶቹ ከ70 በላይ የዘረመል ለውጦችን ማድረጉን ይናገራሉ። ቫይረሱ እንደ 2020 አይነት ዓለምን የሚያሰጋ አቅም እንዳለው ይናገራሉ። በጦርነት የዛለውን የዓለም ጤና ስርዓት ዳግም ለመፈተን ዝግጁ ይመስላል። የሰውነት መከላከል አቅምን ጥሶ የመግባት ብቃቱ ሁለተኛው ወረርሽኝ መጣ ወይ ብሎ በርካቶችን በስጋት ሸብቧል። አሜሪካ በአንድ በኩል ጦርነቱን ለማርገብ ስትሞክር፣ በሌላ በኩል ደግሞ በውስጧ የተስፋፋ ያለው ይህንን ረቂቅ ቫይረስ ለመቆጣጠር እየታገለች ነው። ጦርነት የኢኮኖሚውን ቀውስ ይወልዳል። የኢኮኖሚ ቀውስ የጤና ስርዓትን ያዳክማል። የጤና ስርዓት መዳከም ደግሞ ለቫይረሶች ምቹ ሜዳ ይፈጥራል። የሰው ልጅ ከነዚህ ሁለት እሳቶች መካከል የትኛው ቀድሞ ያጠፋ ይሆን የበርካቶች ጥያቄ ነው። ወይስ ሁለቱም ተዳምረው አዲሱን የዓለም ስርዓት ይወስኑታል? ይህ በዓለም አቀፍ ፖለቲካ ውጥረት በውስጣዊ አመጽና በታላላቅ የኃይል ሽግግሮች ላይ ያተኮረው ድራማ የሚመስለው ነገር ግን የሰው ልጅ እየጨረሰ ያለው የመጨረሻውና ወሳኙ ክፍል ነው። የሰው ልጅ ታሪክ የጻፉት በደማቅ ቀለም ሳይሆን በፈሰሰ ደምና በተቀደደ ካርታ ነው። ዛሬ በ2026 በዋሽንግተን ዲሲ ሰማይ ላይ የጭስ ደመና ሳይሆን የሚታይ የፍርሃት ጥላም አጥልቷል። ጥያቄው አሁን ምን ይሆናል የሚል አይደለም፣ ይልቁንም መቼ የሚል ነው። የንስሩ ወይ ደግሞ የአሜሪካ ዝና እየከሰመ አዲስ የዓለም ጦርነት ስርዓትን ለመውለድ ምጥ ላይ ያለ ይመስላል። የአሜሪካ የጦር መርከቦች በመካከለኛው ምስራቅ ባህሮች ላይ ተሰልፈው የሚሳኤል ድምጽ ሰማዩን ሲቀደው ዋሽንግተን የገጠማት ጦርነት ከቴህራን ጋር ብቻ አይደለም። እያንዳንዱ በኢራን ላይ የሚተኮስ ሚሳኤል የአሜሪካን የኢኮኖሚ አቅም እያሟጠጠው ነው። በሩቅ ምስራቅና በዩክሬን የነበረው ትኩረት ተከፋፍሏል። ንስሩ በሁለት ግንባር መዋጋት እንደማይችል በተግባር ታይቷል። የፋርስ ባህረ ሰላጤ ሲዘጋ ዓለም የነዳጅ እጥረት ሳይሆን የኢኮኖሚ ሞትን እየቀመሰች ነው። ይህ ደግሞ አሜሪካ በአጋሮቿ ዘንድ የነበራትን አመኔታ እያሳጣት ነው። ጦርነቱ በውጭ ሀገር ሲስፋፋ በአሜሪካ ውስጠኛ ደም ስሮች ውስጥ ግን የተቃውሞ መርዝ ደግሞ እየፈሰሰ ነው። ከ10 ግዛቶች የተነሳው ማዕበል ከካሊፎርኒያ እስከ ቴክሳስ፣ ከኒውዮርክ እስከ ፍሎሪዳ በ10 ታላላቅ ግዛቶች ውስጥ 7 ሚሊዮን ህዝብ አደባባይ ወጥቶ ነበረም። ይሄ ተራ ተቃውሞ አልነበረም። አሜሪካ በታሪኳ አይታ የማታውቀው ተቃውሞ ነበረም። ይህ ታዲያ የሥርዓቱን መናድ ምልክት ነው። ኖ ኪንግስ የንጉስ አልባነት ጥሪ መፈከራቸው ኖ ኪንግስ የሚል ነበርም። የመፈክር የአሜሪካን ዲሞክራሲ ማክተሚያ የሚያበስር ነበር። እንግዲህ በዋሽንግተን የሚሾም ፕሬዝዳንት አንፈልግም የሚል የፌዴራሉ መፍረስን አዋጅ፣ የሰራዊቱ መከፋፈል፣ የፖሊስና የብሔራዊ ጥበቃ ሰራዊት አባላት በመንግስትና በተቃዋሚው ህዝብ መካከል ሲዋዥቁ የአሜሪካ የውስጥ ደህንነት ልክ እንደ በረዶ እየቀለጠ ነው ይላሉ ተንታኞቹም። አሜሪካ በራሷ ደምና በውጭ ጦርነት ስትታጠብ ዓለም በዝምታ አዲስ ጌታን ትፈልጋለች። የዶላር መውደቅ የዓለም የንግድ ስርዓት ከዶላር ጥገኝነት ለመቀላቀል እየወሰነ ነው። አዲስ በዲጂታል ወርቅ የተደገፈ የገንዘብ ስርዓት ጎልድ ባክድ ዲጂታል ከረንሲ ከምስራቅ ከቤጂንግ ከሞስኮ ብቅ እያለ ነው። ዓለም የአንድ ሀገር የበላይነት አክትሟል እያለች ነው። ዓለም በክልላዊ ኃይሎች ቻይና በኤዥያ፣ ህንድ በደቡብ ኤዥያ፣ ሩሲያ በዩሮ ኤዥያና አዲስ የተነሳው የአፍሪካ ህብረት መመራት ይጀምራል የተባለ ነው። ታሪክ ምስክር ነው። የሮማ ግዛት ወድቋል። የብሪታንያ ግዛት መንምኗል። ዛሬ ደግሞ የአሜሪካ ተራ ደርሷል እያሉ ነው ተንታኞቹ። የማክተሚያ አይደለም ይልቁንም የሽግግር ወቅት ነው ባዮቹ ድምጻቸው በደንብ እየተሰማ ነው። ያ የተሸሸገው ጥቁር መጋረጃ ሲገለጥ የምናየው የፈረሰችውን አሜሪካ ሳይሆን አዲስ ቅርጽ የያዘችውን ዓለም ነው። ለመሆኑ እነዚህ ሀያላን በዚህ ጦርነት ምን አተረፉ? ምን ሳጡ? ዓለምስ ያለችበት ሁኔታ እንዴት ነው? ባሩድ ሲቆም የሚሳኤሎች ጭስ ሲበተን የሚቀረው ጥሬው እውነታ ነው። ዛሬ በሚሊዮኖች የሚቆጠሩ ሰላማዊ ሰዎች ዋጋ በከፈሉበት በዚህ የጥፋት አዙሪት ውስጥ ማን አተረፈ? ማን አጣ? የጦር ተንታኞች መዝገብ እንደዚህ ተገልጧል። እስራኤል ለዓመታት ስትሰጋበት የነበረውን የኢራን የኒውክሌር ስጋት ለመምታት ብትሞክርም የከፈለችው ዋጋ ግን ከባድ ነው። የብረት መጋረጃ አይረንዶም መከላከያ በአንድ ጊዜ በሚተኮሱ በሺዎች የሚቆጠሩ ድሮኖችና ሚሳኤሎች ተሰንጥቋል። ታላላቅ ከተሞቿ ለመጀመሪያ ጊዜ ጦርነት ቀጥተኛ ሰለባ ሆነዋል። የኢኮኖሚዋ የጀርባ አጥንት የሆነው የቴክኖሎጂ ዘርፍ በስደትና በፍርሃት ሽባ ሆኗል። ያተረፈችውስ በኢራን ወታደራዊ መሰረተ ልማት ላይ ከፍተኛ ጉዳት ማድረሷ እንደ ድል ትቆጥረዋለች። ነገር ግን በአካባቢው የነበራትን የማይደፈር ዝና አታለች። ኢራንስ ጥላቻዋና ድሏ የውስጥ ቁስሏስ ምን ይመስላል?
ቴህራን ለብዙ አስርት ዓመታት ስትዘጋጅበት የነበረው የቀጥታ ጦርነት ፍላጎቷን አሳክታለች። ያጣችው የኢኮኖሚ ማዕቀቧን ሙሉ በሙሉ የንግድ እገዳ ተቀይሯል። የአየር ኃይሏና የሚሳኤል ማከማቻዎቿ በከፊል ወደ አመድነት ተቀይረውባታል። የውስጥ ህዝባዊ ተቃውሞ ከጦርነቱ ጎን ለጎን መንግስቷን ዳር አድርሰውታል። ያተረፈችውስ ብለናል። በአረብና በእስልምናው ዓለም ውስጥ አሜሪካና እስራኤልን ቀጥታ የተጋፈጠች ብቸኛ ሀያል ሀገር በመባል የፖለቲካ የበላይነትን ለመውሰድ ሞክራለች። የገዛቻቸው የሩሲያና የቻይና የጦር መሳሪያዎች ብቃታቸውን እንዲያሳዩላት እድል አግኝታለች። አሜሪካስ የንስሯ ክንፍ መሰበር ለዋሽንግተን የጦርነት የታሪኳ ታላቁ ስህተት ሊሆን እንደሚችል ተንታኞች ይስማማሉ። ያጣችውም አስተማማኝነቷን በ10 የአሜሪካ ግዛቶች የተቀሰቀሰው ኖኪንግ ተቃውሞና የ7 ሚሊዮን ህዝብ አመጽ ዋሽንግተን አደምን ከመምራቷ በፊት የገዛ ቤቷን መምራት እንዳልቻለች አሳይቷል። የዶላር የበላይነት በነዳጅ ዋጋ መናር ምክንያት መፍረሱ አሜሪካ ምን አተረፈች? ምንም። ይልቁንም የዓለም ፖሊሲ የሚለውን ማዕረጓን ለዘላለም ተገፎ ፊቷን ወደ ውስጥ እንድታዞር ተገዳለች። ዓለም የአዲሱ የኃይል ሚዛን the new world order የሚጠበቀው የኃይል ሚዛን ዓለም ከዚህ ጦርነት በኋላ በፍጹም ወደ ቀድሞ ሁኔታዋ አትመለስም ይላሉ የታሪክ ጸሐፊዎች። አሸናፊዎቹ ቻይናና ሩሲያ ናቸው የሚሉ ድምጾችን በርትተዋል። ያለምንም ቀጥተኛ ተሳትፎ አሜሪካ ስትዝል፣ እነሱ ግን አዲስ የዓለም የፋይናንስና የደህንነት ስርዓትን መዘርጋት ይችላሉ እየተባለ ነው። ተሸናፊው ድሃው ማህበረሰብስ? የነዳጅና የምግብ ዋጋ ግሽበት በሚሊዮኖች የሚቆጠሩ ሰዎች ወደ ረሃብ አፋፍ እየገፋ ነው። ውጤቱም ዓለም በሁለት ጎራ መከፈሏ አብቅቶ እያንዳንዱ ቀጠና የራሱን እድል በራሱ የሚወስንበት ባለብዙ ፖላር ዓለም ይፈጠራል ነው። ዛሬ ዓለም በአንድ ታላቅ የታሪክ ማዕበል ውስጥ ትገኛለች። ይህ ማዕበል አሮጌውን ዓለም አጥቦ አዲስና ያልታወቀ ምዕራፍ ለመክፈት እየተንቀሳቀሰ ነው። ከዋሽንግተን አደባባዮች እስከ ቴህራን ምሽጎች፣ ከቤተ ሙከራዎች እስከ ነዳጅ ማደያዎች ድረስ ያለው ትስስር ልብ ይሏል። የአሜሪካ የበላይነት ያከተመለት የሚመስለው በውጭ ጦርነት ብቻ አይደለም፣ በውስጥ በበቀለ አመጽ እንጂ። በታሪክ ታይቶ በማይታወቅ ሁኔታ 7 ሚሊዮን ዜጎች በ10 ዋና ዋና ግዛቶች መሪ አልባነት አውጀዋል። ይህ አመጽ የዲሞክራሲው ስርዓት የደረሰበትን ከፍተኛ የጥቂቶች የበላይነትና የኢኮኖሚ መላሸቅ የሚያሳይ ነው። ዋሽንግተን የዓለምን ፖሊስነት ትታ የገዛ ቤቷን እሳት ለማጥፋት ስትገደድ የንስሩ ክንፍ ለመጀመሪያ ጊዜ እንደተሰበረ ተንታኞች እየተናገሩ ነው። አሜሪካ ከዓለም መድረክ ፊቷን ወደ ውስጥ ማዞሯ ለአዲሱ ዓለም ስርዓት ክፍተት ፈጥሯል። በዚህ ጦርነት ውስጥ ማንም አሸናፊ ሆኖ አልወጣም። ይልቁንም ዓለምን ወደ ከፍተኛ የኢኮኖሚ ስቃይ ከቷል። እስራኤል የደህንነት ስጋቷን ለመቀነስ ብትሞክርም የማይደፈር ዝናዋና የኢኮኖሚ መረጋጋቷን አጥታለች። ኢራን ወታደራዊ አቅሟን ብታሳይም የቆየውን የኢኮኖሚ ማዕቀብና የውስጥ ፖለቲካዊ ውጥረት ህልውናዋን እየተፈታተነው ይገኛል። መዘዙም የነዳጅ ዋጋ መናር ዓለም አቀፍ የንግድ ሰንሰለቱን በመበጠሱ እያንዳንዱ የዓለም ዜጋ ለጦርነቱ ያልፈረመበትን የዋጋ ግሽበት ካሳ እንዲከፍል ተገዷል። በጦርነቱ ጩኸት መሃል ሾልኮ የገባው ሲካዳ BA.3.2 የተባለው የኮቪድ ዝርያ የዓለምን የጤና ስርዓት ዳግም እየፈተነው ነው። ረቂቅ ሴራ ወይስ ተፈጥሮ የሚሉ ድምጾችም እየተሰሙ ነው። በ25 የአሜሪካ ግዛቶች የተስፋፋው ይህ ቫይረስ የሰውነት መከላከል አቅምን ጥሶ የመግባት ብቃቱን የጦርነት ተንታኞች ሳይቀር አሳስቧል። ጦርነት በሰዎች መካከል ግድግዳ ሲያቆም፣ ቫይረሱ ግን ድንበር ሳይለይ የሰው ልጅን አቅመቢስነት እያሳየ ይገኛል። ከዚህ ግርግር በስተጀርባ አዲስ ኃይል እየመጣ ነው። የዶላር መንሸራተት፣ ዓለም አቀፍ ግብይቶች ከዶላር ወደ ሌሎች አማራጮች መዞራቸው የአሜሪካን የገንዘብ የበላይነት አክትሞለታል እንዲባል አድርጓል። ባለብዙ ፖላር ዓለምም ተፈጥሯል። ከእንግዲህ ዓለም በአንድ ሀያል ሀገር ትዕዛዝ አትመራም። ይልቁንም ቻይና፣ ሩሲያና ህንድ እናም ብቅ ያሉት ቀጠናዊ ኃይሎች የየራሳቸውን የኃይል ቀጠና ፈጥረዋል። ይህ ጥቁር መጋረጃ ሲገለጥ የምናየው እውነት መራራ ነው። 2026 የታሪክ መዘውር የዞረበት የአንድ ሀያል መንግስት ጀንበር የጠለቀችበትና አዲስ ያልተረጋገጠ ነገር ግን የማይቀየር የዓለም ስርዓት የተዘረጋበት ዓመት ሆኖ እንደሚመዘገብ በርካቶች እየገመቱ ነው። እኛ የምንኖረው በለውጡ መሃል ነው፣ በጦርነት በወረርሽኝና በአዲስ ተስፋ መካከል።